ሞባይል ካርድ መግዛት ድሮ ቀረ። ኢንተርኔት በነፃ መጠቀም የምትፈልጉ ብቻ። ለሁላችሁም ስለሚጠቅም ቪዲዮን እስከ መጨረሻ ማየታችሁን አትርሱ። ማየት ማመን ነው። በመጀመሪያ የስልኬን ዳታ አብርቼ ላሳያችሁ። ስልኬ ላይ ምንም ካርድ የለም፣ ኢንተርኔት አይሰራም። በመቀጠል አፕሊኬሽኑ ላይ ትገባላችሁ። ከስር ኔትወርክ የሚለው ላይ ገብታችሁ ኢትዮጵያ የሚለው ትፈልጋላችሁ። ከስር ኢትዮጵያ የሚለው ስለመጣ አሁን በትክክል የምትመርጡት መጀመሪያ ላይ ኢትዮጵያ ፍሪኔት የሚለውን ብቻ ትመርጣላችሁ። በመቀጠል የስልካችሁን ዳታ ኦን አድርጋችሁ ስታርት የሚለውን ነክታችሁ ኮኔክት ታደርጋላችሁ። አሁን ኮኔክት ስለሆነ ኢንተርኔት መስራቱን እና አለመስራቱን አብረን እናረጋግጣለን። በመጨረሻም 100% የተረጋገጠ በአፕሊኬሽኑን ብቻ በመጠቀም ሞባይል ካርድ ሳትሞሉ ኢንተርኔት በነፃ መጠቀም ትችላላችሁ። አፕሊኬሽኑ የምትፈልጉ ከሆነ በመጀመሪያ ፕሌይ ስቶር ላይ ትገባላችሁ። በመቀጠል ከላይ ዳሎል ቲፕስ ብላችሁ ሰርች ታደርጋላችሁ። መጀመሪያ ላይ የመጣውን ነክታችሁ ኢንስታል ታደርጋላችሁ። ኦፕን የሚለውን ነክታችሁ ወደ አፕሊኬሽኑ ትገባላችሁ። አፕሊኬሽኑ ላይ ከገባችሁ በኋላ ከላይ ሱፐር ኢንተር ብላችሁ ሰርች ታደርጋላችሁ። መጀመሪያ ላይ ያለውን ነክታችሁ በነፃ መጠቀም ብቻ ነው። በመጨረሻም ቪዲዮ ከተመቻችሁ ላይክ እና ፎሎ ማድረጎን አይርሱ። ሞባይል ካርድ መግዛት ድሮ ቀረ። ኢንተርኔት በነፃ መጠቀም የምትፈልጉ ብቻ። ለሁላችሁም ስለሚጠቅም ቪዲዮን እስከ መጨረሻ ማየታችሁን አትርሱ። ማየት ማመን ነው። በመጀመሪያ የስልኬን ዳታ አብርቼ ላሳያችሁ። ስልኬ ላይ ምንም ካርድ የለም፣ ኢንተርኔት አይሰራም። በመቀጠል አፕሊኬሽኑ ላይ ትገባላችሁ። ከስር ኔትወርክ የሚለው ላይ ገብታችሁ ኢትዮጵያ የሚለው ትፈልጋላችሁ። ከስር ኢትዮጵያ የሚለው ስለመጣ አሁን በትክክል የምትመርጡት መጀመሪያ ላይ ኢትዮጵያ ፍሪኔት የሚለውን ብቻ ትመርጣላችሁ። በመቀጠል የስልካችሁን ዳታ ኦን አድርጋችሁ ስታርት የሚለውን ነክታችሁ ኮኔክት ታደርጋላችሁ። አሁን ኮኔክት ስለሆነ ኢንተርኔት መስራቱን እና አለመስራቱን አብረን እናረጋግጣለን። በመጨረሻም 100% የተረጋገጠ በአፕሊኬሽኑን ብቻ በመጠቀም ሞባይል ካርድ ሳትሞሉ ኢንተርኔት በነፃ መጠቀም ትችላላችሁ። አፕሊኬሽኑ የምትፈልጉ ከሆነ በመጀመሪያ ፕሌይ ስቶር ላይ ትገባላችሁ። በመቀጠል ከላይ ዳሎል ቲፕስ ብላችሁ